ሰሞኑን ናሽናል ባንክ ያወጣውን ሕግ አይታችኋል። ብዙ በኦንላይን ኢትዮጵያ ውስጥ ሆነው ገንዘብ የሚሰሩ ወጣቶች ሲያማርሩ አይታችኋል። እሱ እንዳለ ሆኖ ዛሬ በዚህ ቪዲዮ የምናየው ዲጂታል ማርኬቲንግ ምንድነው፣ አፊሊየት ማርኬቲንግ፣ ዩቲዩብ ኮንተንት ክሪኤሽን፣ ሶሻል ሚዲያ ማኔጅመንት እና ብዙ ኦንላይን ላይ ገንዘብ እንዴት እንደምትሰሩ የምናሳያችሁ ይሆናል። ነገር ግን በዚህ ቪዲዮ እስኪ ናሽናል ባንክ ኦፍ ኢትዮጵያ ምንድነው የከለከለው የሚለውን እስኪ አንዳንድ መረጃዎችን ይሄንን ጉድ ሰማችሁ? ባጭሩ ድሃ ሆነ እንድትሞት ተፈርዶብሃል። ብሔራዊ ባንክ የዲጂታል ነፃነትን አሳልፎ ሰጠ። ክሪፕቶ ተከለከለ። ብር በየቀኑ ወረቀት እየሆነ ኑሮ አንገትን ሲያንቀው ብቸኛ የመውጫ ቀዳዳን ዘጉት። ለምን? አንተን ከኪሳራ ለመጠበቅ አሉህ። ግን እውነታው ሌላ ነው። ዓለም በዲጂታል ወርቅ ስትበለጽግ እኛን በወረቀት ብር አሰሩ። ብር ዋጋው ሲረክስ የድካም ውጤት በዲጂታል እንዳይቀመጥ ታገድክ። ይህ ጥበቃ ሳይሆን የኢኮኖሚ እስር ቤት ነው። ቴክኖሎጂን ማገድ አይቻልም። መመንዘር ክልክል ነው። ማስቀመጥ ክልክል ነው። ማስተዳደር ክልክል ነው። ብሔራዊ ባንክ ክሪፕቶን ያገደው ሊጠብቅ አይደለም፣ በድህነት ሰንሰለት ታስሮ ሊገዛህ እንጂ። ማንን ነው የሚጠብቁት? አንተን ወይስ የሚያረጀውን የባንክ አሰራር? አሁን ፍርዱን ለእናንተ ልተው። ባንኩ ይህንን ያደረገው ለደህንነትህ ነው ወይስ አንተን ለመቆጣጠር? ኮሜንት ላይ የኢትዮጵያ ብሔራዊ ባንክ ሐምሌ 16 ላይ በሁሉም የቨርቹዋል አሴትስ ላይ ጥብቅ ማስጠንቀቂያ የያዘ ትልቅ መግለጫ አውጥቷል። ይህ መግለጫ በቅርቡ በትላልቅ የክሪፕቶ ኤክስቼንጅስ ላይ ካየነው የፒቱፒ እገዳ ጋር ተደራርቦ የመጣ ነው። እነዚህ ህጎች የሚሰሩት ለቢትኮይን ብቻ ነው ብላችሁ የምታስቡ ከሆነ ተሳስታችኋል። የኢትዮጵያ ብሔራዊ ባንክ አሁን ነገሩን በጣም ግልጽ አድርጎታል። ይህ ሙሉ እገዳ ማንኛውንም ነገር ያጠቃልላል። ይህም ማለት ሁሉንም የዲጂታል እሴቶች ሰቻስ ክሪፕቶ ከረንሲ፣ ስቴብል ኮይንስ፣ ኤንኤፍቲ እና የቨርቹዋል ጌሚንግ ከረንሲዎች። በዚህ ብቻ ያበቃም። ከጥሬ ገንዘብ ወደ ክሪፕቶ የሚደረጉ ግብይቶችን፣ የዲጂታል ዋሌቶችን ወይም እነዚህ ከስተዲ ዋሌትስ የምንላቸውን የቶክን ዝውውሮችና ማንኛውም አይነት የክፍያ ማመቻቸት ስራዎችን ያካትታል። በብሔራዊ ባንክ በግልጽ ፍቃድ ያልተሰጠው ማንኛውም ነገር በጥብቅ የተከለከለ ነው። ይህ ውሳኔ ምን ማለት እንደሆነ ልንገራችሁ። አንደኛ፣ ህገወጥ የፒቱፒ ፕላትፎርሞችና የግብይት ቻናሎችን ማካሄድ ወይም መጠቀም ለከፍተኛ ህጋዊ ተጠያቂነት ያጋልጣል። ሁለተኛ፣ ከብሔራዊ ባንክ ፍቃድ የሌለውን ማንኛውም የቨርቹዋል አሴት ፕላትፎርም ማስተዋወቅም ሆነ ማመቻቸት በጥብቅ የተከለከለ ነው። ሶስተኛ፣ ማዕከላዊ ባንኩ ለዚህ ጥብቅ እርምጃ እንደ ምክንያት ያቀረበው ከፍተኛ የማጭበርበር ስጋትን፣ የሳይበር ጥቃቶችና የማርኬት ማኒፑሌሽን ነው። ይህ እገዳ ለዓለም አቀፍ ክፍያዎችና ለዌብ3 ኢኖቬሽን በዘመናዊ ዲጂታል አሴት ላይ ጥገኛ የሆንን በሺዎች የሚቆጠሩ ወጣቶችና ፍሪላንሰርን በቀጥታ ያንቃል። ማዕከላዊ ባንኩ ግብይቶችን ድብቅና አደገኛ ወደሆኑ ብላክ ማርኬትስ ከሚገፋ ሙሉ እገዳ ይልቅ ተጠቃሚዎችን እየጠበቀ የሀገር ውስጥ ኢኖቬሽንን ሊያበረታታ የሚችል አትሊስት ቁጥጥር ወደሚደረግበት የማዕቀፍ ስርዓት ማዘጋጀት ነበረበት ብዬ አስባለሁ። አም ሪሊ ዲስአፖይንትድ።